አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ በአደራ ድራማ በክፍል 86 ተመልሼ መጥቻለሁ ማለት ነው። አደራ ድራማ እንግዲህ እጅግ በጣም አስተማሪና እንዲሁም መሳጭ ምርጥ ድራማ ነው ማለት ነው። ብሌን እንግዲህ ዳግምን በጣም ብዙ ነገር እያለችው ነው ማለት ነው። ሳሚን ማለት ነው። በጭራሽ አላስተዋለችም። ሰላም እንግዲህ የበኃይሉን ልጅ ጠጋ ብላ ምን ሆነህ ነው ያዘከው? ዛሬ ደህና አትመስለኝም። ምን ሆነህ ነው እያለችው ነበረ። እሱ ግን ምንም አልሆንኩም አክስቴ፣ ምንም የሆንኩት ነገር የለኝም ደህና ነኝ እያላት ነበር። እሱ ግን በጣም የከፋውና ያዘነ ይመስላል ማለት ነው። የቤተሰቦቹን ፎቶ ይዞ እያዘነ ነበር ያለው። እሷ ግን ምን ሆነህ ነው ልጄ የከፋህ ትመስላለህ እያለችው ስትጠይቀው ነበር። እሱ ሊነግራት አልቻለም። ከቶም እናትና አባቴን ዳበስ ስታረገው እናትና አባቴን በግደልሽው እጅሽ እንዴት ትዳብሽኛለሽ? አንቺን ምንም ሳላረግሽ እያለ ነበረ። እንግዲህ ምን እንዳረገችው እና በሆዱ ምን እንዳለ በዛኛው ክፍል የምናየው ይመስላል ማለት ነው። ሰላምም ምንም ያለችው ነገር የላትም። ዝም ብላ ከክፍሉ ውጭልኝ ሲላት ወጥታለች ማለት ነው። ሳሚም እንግዲህ ብሌን ምን እንዳለች ታውቃለህ ወይ እያለው ሲለው ነበረ ለዳግም ማለት ነው። ብሌን የኔ ፍቅረኛ እያለ ሲል ነበር ማለት ነው። ብሌን እንግዲህ በጣም ግር ብሏታል። የተወለደችው ህፃን እንግዲህ የማንኛቸው እንደሆነች እንግዲህ በዛኛው ክፍል ልናይ እንችላለን። ውድ ቤተሰቦች አደራ ድራማ እንግዲህ እኔ መቼም በጣም ነው የሚመስጠኝ፣ እንዲሁም ብዙ ነገር ተምሬበታለሁኝ። እጅግ አስተማሪ የሆነ ድራማ ነው። በተለይ ሰው ሀገር ለሄዱ ለስደተኞች እህቶቻችን ብዙ ነገር ያስተምራል ብዬ አስባለሁኝ። እና ቃል እንግዲህ ሀሳቧ ምንም ሊገባኝ አልቻለም። አሁንም ሳሚንና ብሌንን እያቀራረበቻቸው ነው ማለት ነው። ይሄ ግን ማድረጓ ያው ዳግምን ወደ ራሷ ለማድረግ እየሞከረች የሚመስል ነው አቅጣጫው ማለት ነው። ቃል እንግዲህ ምንም ብሌንን ልትረዳት አልቻለችም። እና እስቲ ውድ ቤተሰብ እንግዲህ ይሄንን ይመስላል የዛሬው ቪዲዮዬ። እጅግ በጣም አስተማሪ ነው ብዬ አስባለሁኝ። እስቲ እናንተም የተሰማችሁን በኮሜንት ጻፉልኝ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ አስተያየታችሁን በኮሜንት እየሰጣችሁ ተከታተሉ ማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። አገራችንን ሰላም ያድርግልን። እናንተም በያላችሁበት አላህ ከክፉ ነገር የጠበቃችሁ ከልብ አመሰግናለሁኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።